ዳርክ ሳይኮሎጂ የሚለው መጽሐፍ ተጽፎ ለገበያ ከመምጣቱ በፊት ኢትዮጵያውያን አባቶቻችን ወይም ሊቃውንቶች ወይም ደግሞ ቀድሞ የነበሩ እናት አባቶቻችን ነገር በምሳሌ ጠጅ በብርሌ ብለው ጥርጣሬን በተመለከተ አንድ ተረት አስቀምጠውልናል። ጠርጥር ከገንፎ ውስጥ አይጠፋም ስንጥር ይላሉ። እኔ ደግሞ በዚህ ዘመን በዚህ ጊዜ ደግሞ ደርሼ ዳርክ ሳይኮሎጂ የሚለው መጽሐፍ ገረፍ አድርጌ በማይበት ወቅት ያገኘሁትን ጥርጣሬን በተመለከተ ልንማር የሚገባን ወይንም መጠርጠር ባለብን ጊዜ ማወቅ የሚገባን ነገር ስላለ ሁል ጊዜ ማመን ብቻ ሳይሆን አንዳንድ ጊዜ መጠራጠር ተገቢ ነው። ይህንን ስል በመንፈሳዊ እሳቤ ባለው ሳይሆን ወጣ ባለው ዓለም ውስጥ መጽሐፉ ላይ በዚህ በዳርክ ሳይኮሎጂ መጽሐፍ ላይ ከተቀመጡት ጥርጣሬ ያለው ጠቀሜታ ምንድነው የሚለውን እንዴት አስቀምጦታል? እናንተስ እንዴት ትመለከቱታላችሁ? ሐሳቡ እንዲህ ነው። በመጀመሪያ በተዋወቅከው ሰሞን ገና በመጀመሪያው ደግነትን የሚያበዛ ሰው ውሎ አድሮ ሌላ ነገር ያመጣብሃልና ጠርጥር ይላል። ሁለተኛው በአንደበቱ ወይንም በአፉ የሚደልል ሰው ውሎ አድሮ ካንተ የሆነ ነገር ሊወስድብህ ስለፈለገ ጠርጥረው ይላል። ሶስተኛው ከመሬት ተነስቶ የሚያነግስህ ሰው፣ ከመሬት ተነስቶ የሚያሞጋግስህ፣ የሚያሞካሽህ፣ የሚክብህ ሰው፣ በጣም የሚያደናንቅህ ሰው ነገ ላይ ከመሬት ተነስቶ የሚጥል ሰው ሊሆን ስለሚችል ጠርጥር ይላል። አራተኛው አንተን ማንነትህን ጓዳህ ድረስ ማጀትህ ድረስ ዘልቆ የሚያውቅ ሰው ነገ ጠዋት አንተን የሚነግድብህ ሚስጥርህን በአደባባይ የሚሸጥብህ ሰው ሊሆን ስለሚችል ጠርጥር ይላል። አምስተኛውና የመጨረሻው ላገኘው ሰው ሁሉ የሚያሞካሽህ የሚያሞጋግስህ በፊትህ ገሌ እኮ እንዲህ ነው እያለ በየቦታው ካንተ ጋር አብሮ ሲሆን የሚያጨበጭብልህና የሚያሞጋግስህ ሰው አንተ በሌለበት ስፍራ ወይም ከጀርባህ እጅጉን የሚያማህና ስምን የሚያጠለሽ ሰው ሊሆን ስለሚችል ጠርጥር ይላል። ይህ መጽሐፍ እውነት ነው ትላላችሁ? እናንተም እንድታነቡት እመክራለሁ። ይመቻችሁ።